ሰላም ሰላም እንዴት ናችሁ? የኢትዮ ኮብራ ቴክ ቤተሰቦች እንኳን በሰላም ወደ ቻናላችን መጣችሁ። ዛሬ የምናሳየው እና ዲቴል የምናወራበት ምንድን ነው? ስለ ኤአይን እንዴት ነው ለትምህርት የምንጠቀመው። ከፕራይመሪ ጀምሮ እስከ ዩኒቨርሲቲ ያላችሁ ተማሪዎች እንዴት ነው ኤአይን በጣም ዩቲላይዝ አድርጋችሁ መጠቀም የምትችሉት። ለፈተና ማለት ያው ፈተና ላይ ለመስራት ሳይሆን ፈተና ላይ ፎቶ አንስቶ ለመስራት ሳይሆን ለጥናት እንዴት ነው የምትጠቀሙት። ብዙ ማጥናት አይጠበቅባቸውም። ኮር የሆኑ ቦታዎችን ነው ማንበብ ያለባቸው ለፈተና ራይት። እሱን ኤአይ እናንተን ሊድ ያደርጋቸዋል። ኤአይ ይነግራቸዋል ምን እንደሆነ እና እሱን እንደዚህ አይነት እንዴት ነው መጠቀም የምንችለው፣ ትንሽ በማንበብ እንዴት ነው ከፍተኛ ነጥብ ማምጣት የሚቻለው የሚለውን ነው ማሳያቸው። ይሄንን መካኒዝም እኔም ስጠቀምበት የነበረ መካኒዝም ነው። ምንም ብዙ ታይም ዌስት ማድረግ አያስፈልግም። ልክ ኤሌመንተሪ ላይ ስኩል ላይ በጣም የምታነቡ ልጆች አሁን ኤአይን ስትጠቀሙ በጣም ከፍተኛ ግሬድ ነው የምትሰሩት ማለት ነው። ስለዚህ እሱን ነው ማሳያችሁ። ከተቻለ በሁለት ፓርት ለመጨረስ ነው የምሞክረው። ኤክስቴንድ ካረገ 3 ይሆናል ማለት ነው። ሶስቱንም በደንብ ያየ ተማሪ ወይዘር ሜዲያል ተማሪ ዩኒቨርሲቲም ይሁን ግሬድ 12 ማትሪክ የምትፈተኑ ተማሪዎች ይህ ቪዲዮ በጣም ይጠቅማችኋል። ሰብስክራይብ ያድርጉ፣ ቻናላችንን ላይክ ያድርጉ፣ ፎሎ ያድርጉን። ናው አንድ በአንድ አሳያችኋለሁ ማለት ነው። እሺ መጀመሪያ የትኛውን ኤአይ ነው መጠቀም ያለብን የሚለውን ካለኝ እኔ ስጠቀምበት ስለነበረ እና የትኛው ነው አሪፍ የሚለውን ነው የምነግራችሁ ማለት ነው። ከምን አንጻር ነው አሪፍ የምላቸው? እኔ ከሚሰጡት ለምሳሌ ቶሎ ሊሚት የሚያደርጋችሁ የቱ ነው? ቶሎ ሊሚት የሚያደርጋችሁ ከሆነ ብዙ ጥያቄ መጠየቅ አይችሉም፣ ብዙ ዳታ አብራችሁ ማውራት አይችሉም ማለት ነው። ሊሚት ያደርጋችኋል። ስለዚህ ብዙ ቶክን የሚሰጣችሁን ብዙ ማውራት፣ ብዙ ፎቶ መላክ፣ ዲያግራም ለመረዳት ፎቶ መላክ የሚያስችላችሁን ነው መጠቀም ያለባችሁ። እሱ ምንድነው? ጄሚናይ ነው። ዲፕሲክ ግን ዲፕሲክ አንዳንድ ኢሜጅ ስትልኩ አይቀበላችሁም፣ ቶሎ አይቀበልም፣ ይቆያል። ዲፕሲክ አሪፍ ነው ግን ይቆያል። ሌላኛው ቻት ጂፒቲ 4 በተለይ ጂፒቲ 4 በጣም ትንሽ ፎቶ ነው የሚቀበለው which is not good for you። ለምሳሌ የተለያየ እንትን ስለምትልኩ ቶሎ ሊሚት ያደርጋቸዋል። ዛስ ነው ጉድ። ስለዚህ የትኛውን ነው መጠቀም ያለባችሁ? ጄሚናይ በጣም ብዙ ቶክን ነው የሚሰጣችሁ፣ ቶሎ ሊሚት አያደርጋችሁም። የፈለጋችሁትን ያህል ዲያሎግ ማድረግ ትችላላችሁ ከጄሚናይ ጋር። እንዴት ነው ጥያቄ የምትጠይቁ? እንዴት ነው የምትልኩለት? መጀመሪያ ምንድን ነው የምትልኩለት እና እንዴት ነው የምታጠኑት የሚለው አንድ በአንድ እናያለን ማለት ነው። አንዳንድ ተማሪዎች አሉ በዚህ በኩል ሁለት ዊንዶ ከፍተው በዚህ በኩል የራሳቸውን ፒፒቲ በዚህ በኩል ቻት ጂፒቲ ከፍተው ኮፒ ፔስት ብቻ ማድረግ። ዛስ ኖት ጉድ ዌይ ኦፍ ስተዲንግ አይደለም፣ ኢፌክቲቭም አይደለም። ምክንያቱም እዚህ ጋር ያለውን አንድ ፌዝ ብቻ ስለሰጣችሁት ቻት ጂፒቲ በጣም ፕሪዲክትድ የሆነ ነገር ይሰጣችኋል ማለት አይደለም። ትክክለኛውን ፕሮምፕት መጻፍ አለባቸው። በጣም አግሬሲቭ የሆነ ፕሮምፕት ያስፈልገዋል ማለት ነው። ስለዚህ ሌትስ ሴይ ላሳያችሁ። መጀመሪያ ምንድን ነው የምትከፍቱት? በሞባይል ተጠቃሚዎች በዚህ በኩል በሞባይል ያሳያችኋለሁ። ኮምፒውተር የምትጠቀሙ ተማሪዎች በኮምፒውተር ያሳያችኋለሁ ማለት ነው። አሪፍ የሚሆነው ኮምፒውተር የምትጠቀሙ ተማሪዎች፣ ሞባይል የምትጠቀሙ ተማሪዎች ኮምፒውተር ብትጠቀሙ በጣም አሪፍ ነው ለመጻፍ፣ ለመጠየቅ ምናምን። ያው ዊንዶው ሰፊ ስለሆነ ለመጠየቅ ኪቦርድ ለመጻፍ ምናምን አሪፍ ነው በጣም። ኮፒ አድርጋችሁ ጥያቄ ስትልኩለት ኢንጌጁ በጣም አሪፍ ይሆናል። ካልሆነም የመጨረሻ ኦፕሽናችሁ ሞባይል ከሆነም በሞባይል ማሳያችኋለሁ። ያው ኦኬ። ስለዚህ ምንድነው የምንከፍተው? አንድ እንትን ዳውንሎድ አድርጌያለሁ። መጀመሪያ አንድ ግሬድ 12 ባዮሎጂ ዳውንሎድ አድርጌያለሁ። እሱን አብረን እያጠናን አሳያችኋለሁ። ሁሌ በምንድነው መክፈት ያለባችሁ? የእናንተን ፒፒቲ ሊሆን ይችላል። ፒፒቲ ከሆነ ኮንቨርት አድርጉት። እኔ በብራውዘር ነው መክፈት የምወደው፣ ምክንያቱም ፒሲንም ቢዚ እንዳያደርግብኝ ደግሞ ሚኒማይዝም ለማድረግ ስለሚመች በብራውዘር ነው የምከፍተው። ኦፕን ዊዝ ብራውዘር ብላችሁ በብራውዘር ክፈቱት። ሞባይል የምትጠቀሙ ተማሪዎች
ሞባይል የምትጠቀሙ ተማሪዎች WPS አለ። WPS ትክፈቱ እና ማንኛውንም ፒፒቲ የምታነቡበት WPSን እንደዚህ ክፈቱት። ዘን WPSን ክፈቱና የእናንተን ፒፒቲ ክፈቱት የምታነቡትን። አሁን 12ኛ ክፍል አዲሱ መጽሐፍ ነው፣ አዲሱ ካሪኩለም ነው። የሆነ ብቻ አሁን በሞባይል እዚህ ጋር ማሳያችሁ ልጆች በሞባይል መጽሐፋችሁን ክፈቱ የምታነቡትን። እኔ ባዮሎጂውን ዳውንሎድ ስላላደረኩ ነው እዚህ ላይ ዝም ብዬ አንድ መጽሐፍ ልክፈት እዚህ ጋር። ልክፈት ዝም ብዬ እስቲ ምንድነው? ኦኬ የሆነ ኮርስ ነው ብቻ ክፈቱት እንደዚህ። ዘን በምንድነው ወደዚህ የምትመጡት? ሆልዳ እንደዚህ በበተኑ ሳትዘጉት ማለት ነው ወደ ክሮም ትመጣላችሁ። በክሮም ምንድነው የምትከፍቱት? እናንተም ባርድ ጄሚናይ ትከፍታላችሁ ማለት ነው። ሎጊን ካላላችሁ ሎግ ትሉታላችሁ በጂሜል አካውንታችሁ። ከዛ እዚህ ጋር ምን ከፈትኩ ፒሲ ላይ ያላችሁ ልጆች ከፈትኩታ መጽሐፉን ከፈትኩት ላነብ የፈለኩትን መጽሐፍ እዚህ ጋር ባርድ ልክፈት። ሁለቱም ላይ ተመሳሳይ ነገር ነው የምታደርጉት። ኦኬ አሁን ከፍቶልኛል። ስለዚህ ምን ላድርግ? ስትሪ የተጠቀምኩትን ስለምወስድ ባርድ ይላል ክፈትና እዚህ ጋር የሚጠቅማቸው ነገር ምንድነው? ሂስትሪ ያስቀምጥላቸዋል። ከሆነ ወር በኋላ ተመልሳችሁ ማንበብ ትችላላችሁ በፊት የጻፋችሁትን እንዴት እንደዛ እንደምታደርጉ። I'll show you. Okay. ይሄ እኔ ስጠቀምበት የነበረው ነው። አሁን እንዲህ አዲስ ቻት ከፍቶልኛል። ስለዚህ ምንድነው ማድረግ ፈለኩት? ትንሽ ምን ይመስላል? ኦኬ በሞባይል ያሳያችኋለሁ። ሉክ እንደዚህ አዲስ ታብ ከከፈታችሁ በኋላ ጄሚናይ ውስጥ ናችሁ። ምንድነው የምትሰጡት? መጀመሪያ ቶፒክ መስጠት አለባችሁ። ቶፒክ ማለት እቺን ኮምፒውተር የምትጠቀሙ ተማሪዎች እቺ ዊንዶውን እና ፕላስ ቪዋን ነክታችሁ ኦን አድርጉት። ክሊፕ ብዙ ጊዜ ኮፒ አድርጋችሁ አንዴ ፔስት ማድረግ የሚያስችላችሁ ፊቸር ስለሆነ ዊንዶውና ቪ ስትነኩ ተርን ኦን የሚል አለ። ተርን ኦን አድርጉትና ኮፒ ስታደርጉ የሆነ ነገሮችን አሁን 3 ነገር ከላይ ኮፒ ስላደረግኩ እዚህ ፔስት ማድረግ ብቻ ነው የሚጠበቅብኝ። ምንድነው ማድረግ ያለባችሁ? ኮፒ ያላደረገልኝ ኦኬ ኮፒ ላድርገው የላኛው። አሁን ኮፒ አድርጎልኛል። እዚህ ጋር ቶፒክ ነው መጻፍ ያለባችሁ መጀመሪያ። ቶፒክ ለምንድን ነው የምንጽፈው? እዚህ ጋር አሁን ያመጣልኛል ዝርዝሩን እኔ በፊት ሰርች ያደረኩትን ኤአይ ቻፕተር 2 ኤአይ ቻፕተር 3 ምናምን ብዬ ሰርች ሳደርግ ነበር። ሉክ ሳጠናበት ነበር ማለት ነው። ለምንድን ነው የሚጠቅመኝ? ዱሪንግ ከ2 ሳምንት በኋላ የሆነ ልትፈልጉት ትችላላችሁና ሄዳችሁ ቻፕተሩን ነው የምትከፍቱት ማለት ነው። የፈለጋችሁትን ቻፕተር ከፈለጋችሁ በቻፕተር አስቀምጡት። በቻፕተር ቢሆን 2 ቻፕተር አንብባችሁ አንድ ቦታ ብታደርጉት አሪፍ ነው። እኔ አሁን ለየብቻ ነው የማደርገው፣ ምክንያቱም
ኤአይ ራሱ የሆነ ራሱ እንትኑን ዲፋይን እንዲያደርግላችሁ ከፈለጋችሁ አንድ ቶፒክ ለአንዱ ቶፒክ አንድ ቻፕተር ክፈቱ። ምንም ሊሚትድ ስላልሆነ የሂስትሪ እንደፈለጋችሁ ማስቀመጥ ትችላላችሁ። ስለዚህ አሁን ቻፕተር ባዮሎጂ አንድ ቻፕተር ዋን የምታነቡ ከሆነ መጀመሪያ እዚህ ጋር ሄዱ ምን ብላችሁ ነው የምትሰጡት? ባዮሎጂ ቻፕተር ዋን ብላችሁ አይ ዊል ሴንድ ዩ ሰም ኮማንድ ብላችሁ ትሰጡታላችሁ። በኋላ ከውጭ አይታችሁ ማወቅ ትችላላችሁ። ባዮሎጂ ቻፕተር ዋን ከ2 ቀን በኋላ ከ3 ቀን በኋላ ከ2 ሳምንት በኋላ ማንበብ ከፈለጋችሁ አንድ ላይ የምትጽፉ ከሆነ ይደበቅባችኋል፣ ማግኘት አትችሉም። ስለዚህ እንዲህ ብላችሁ ታስቀምጡትና እኔ አሁን ለምሳሌ ባዮሎጂ ልበለው፣ ባዮሎጂ ቻፕተር 2 ይሁንሽ ብዬ እልክለታለሁ። ከዛ አሁን ምን ያደርግልኛል? እቺ ትንሿን መላኬ ባዮሎጂ ቻፕተር 2 ብሎ እንዲህ ያስቀምጥልኛል ማለት ነው። ኔክስት ስመጣ አልቸገርም ለመፈለግ ባዮሎጂን። ስለዚህ ፕሮምፕት ልስጠው። ምሰጠው ፕሮምፕት ይህን ፕሮምፕት እንግዲህ የሚፈልግ ተማሪ ካለ ቴሌግራም ላይ ኮብራ ብሎ ከላከልኝ እልክለታለሁ ማለት ነው። ኦኬ ይህንን ፕሮምፕት እንልክለታለን። ዘን ምን አለ አሁን ሬዲ ሆነ ማለት ነው እኛ ቻትጂፒቲ። ኦኬ አሁን እኔ እዚህ ጋር የላኩለት ፕሮምፕት ምንድነው? የጽሁፍ ትእዛዝ ነው። ስክሪንሾት ብልክልህ ዲያግራም ብልክልህ እንዳትዘል ኤቭሪቲንግ ታሳየኛለህ፣ ታስረዳኛለህ በሲምፕል አድርገ ብዬ ነው የነገርኩት። ስለዚህ እሱም ፕሮምፕት የምትፈልጉ ልጆች ቴሌግራም ላይ ኮብራ ኢትዮ ኮብራ ብላችሁ ላኩልኝ፣ እልክላችኋለሁ። ዘን አሁን ስልክለት ሬዲ ነኝ ላክልኝ እያለኝ ነው። ምኑን? መጽሐፍን ላክልኝ እያለኝ ነው። መጽሐፌን ደግሞ ከፍቼዋለሁ እዚህ ጋር ራይት፣ እዚህ ጋር ከፍቼዋለሁ። ምን ያደርግ ቻፕተር 2 ጋር እንሂድ። እሺ ከዚህ እንጀምር። ኪወርድ ኦኬ። አንደኛ እንደዚህ ማድረግ ለምንድን ነው የሚጠቅማችሁ? በክሮም መጠቀም እንደዚህ ማሳነስ ትችላላችሁ። በጣም ስሞል አድርጋችሁ ስክሪንሻት ማድረግ ትችላላችሁ። ስክሪንሻት ቴክ ማድረግ ትችላላችሁ። ለጄሚናይ ስትልኩ ጄሚናይ አሁን በሰጠውት ፕሮምፕት መሰረት ይሄንን ስክሪንሻት አንድ ላይ አድርጌ ልልክለት እችላለሁ። እስከ 10 ስክሪንሻት መቀበል ይችላል በአንድ ጊዜ። አሁን ለምሳሌ አንዳንድ ነገር ኮፒ ለማድረግ አይመችም። ይሄን አሁን ለምሳሌ ሁሉንም ኮፒ ላይሆንልኝ ይችላል። ኢቭን ኮፒ ራሱ ያደረገልኝ አይደለም። ባይዘው ሁሉንም ፒዲኤፍ በአንዴ መላክ በጣም ያስበላችኋል። ምክንያቱም ይዘላል፣ በጣም ይዘልባችኋል። ዲያግራም አያሳያችሁም። አንዳንድ ቶፒክ ከነ ጭራሹ ነው የማይሰጣችሁና ዛስ ኖ ጉድ። እሺ አሁን ሴሌክት እየሆነልኝ አይደለም። ሴሌክት ከሆነላችሁ ሴሌክት አድርጋችሁ ፔስት ብታደርጉት በጣም አሪፍ። ሴሌክት ካልሆነ ግን ስክሪንሾት ነው የምናደርገው ማለት ነው። ስክሪንሾት እንዲህ አንድ ከዛ ቺን ሁለተኛውን ላድርግ 2 ስክሪንሾት። እቺን ደግሞ እንትን ልበለው። አሁን 2 ፔጅ አንድ ላይ ስክሪንሾት ባደርገው አሪፍ ነው። አንድ በአንድ ከማደርግ እቺን 2 ፔጅ አንድ ላይ ባደርገው በጣም አሪፍ ነው። ምክንያቱም ሴቭ ያደርግልኛል። እኔ ሊሚትድ ነው ያለኝ፣ በአንድ ጊዜ 10 ነው መላክ የምችለው። 3 4 በቃ ይበቃኛል። እናንተ እስከ 10 አድርጋችሁ መላክ ትችላላችሁ። ከዛ ጄሚናይ ላይ መጥቼ አሁን እስካሁን ፕሪንት ስክሪንሾት ያደረኩትን ፔስት ላድርግለት። ኦኬ
ፔስት አረኩለት ማለት ነው። ስለዚህ እናንተ 10 መላክ ትችላላችሁ በአንዴ። ሜክ ሹር እንዲህ ሴሌክትድ የሚሆን ከሆነ እንዲህ ሴሌክት የሚሆን ከሆነ ሁሉንም ሴሌክት አድርጋችሁ ላኩለት። የተወሰነ በ10 ገጽ ብትልኩለት አሪፍ ነው። ጄሚናይ በደንብ ሄዶበት ያስረዳችኋል ማለት ነው። ስለዚህ ልላክለት ይኸኛውን። ኔትወርክ እኔ ጋር ትንሽ ስለሚያዝግ ነው እንጂ ይፈጥናል፣ አይቆይም ራሱ። ኦኬ አሁን ስልክለት ብዙ እንትን ነው አይላኩለት ነው። በጣም ብዙ ጥቅጥቅ ያለ ጽሁፍ ነው በግራና በቀኝ ነው የተጻፈው። በዛ ላይ ቻፕተር 1 አፕሊኬሽን ኦፍ ባዮሎጂ ቮካቡላሪ ወርዶችን አምጥቶልኛል። ናቹራል ሪሶርስ ማለት ኤቭሪቲንግ ምናምን ብሎ በሲምፕል አምጥቶልኛል። እነዚያውን ኮር ናቸው። እነዚህ ብላክ የሆኑት ፈተና ላይ ሊወጡ የሚችሉ ነገሮች ሊሆኑ ይችላሉ። ከዛ እንደዚህ አምጥቶልኛል ማለት ነው። እንዲህ ኮምፔር ያደረገ ሪኒዌብል የሚሉትን ከዛ አደረገና ምን ኮር ኤግዛም ቴክ አዊ ኮር ከሰብ ቶፒኩ ራሱ ኮር የኤግዛም ሬንጆች ሊሆኑ የሚችሉትን እዚህ ጋር ይነግራቸዋል። እነዚህ ኮር ናቸው። መጨረሻ ላይ ፓርት 3 ወይ ፓርት 2 ላይ ከሆነ እነግራቸዋለሁ። ከዚህኛው ደግሞ እንዴት ነው ኤግዛም ራሱ የሚመጣበትን የሚነግራችሁ ማለት ነው። ጥያቄ ብቻ የሚያመጣላችሁ ከሰጣችሁት ፒፒቲ ላይ ከዛ ውጪ አይወጣም። አሁን እንትን ብቻ ፕሮምፕቱን በስርዓት ጽፋችሁ ማትልኩለት ከሆነ ከሌላ ከፒፒቲያችሁ ውጪ ከመጻፋችሁ ውጪ ሌላ ዋይድ የሆነ ነገር ያመጣባችሁና ኮንፊውዝ ያደርጋችኋል። ስለዚህ ስትሮንግ የሆነ በጣም አግሬሲቭ የሆነ ፕሮምፕት ነው የሚያስፈልገው። እኔ አሁን የላኩለት ማለት ነው። ከመጻፉ ብቻ ነው እያመጣልኝ ያለው። ስለዚህ እንደዚህ አምጥቶልኛል። ኮር ኤግዛም ቴካዊ ብሎም ደግሞ ስፔሲፊክ ካሉ እንትኖች ላይ እያመጣልኝ ነው እንደዚህ። ስለዚህ which is ፎከስ ማድረግ ያለባችሁ ራሱ እያንዳንዱ ሰብቶፒክ ላይ የት እንደሆነ ይነግራችኋል ማለት ነው። ስለዚህ እንደዚህ ያመጣልኛል። መጨረስ ነው ማለት ነው። ኔክስት ሄጄ ስክሪንሾት ያላረኩትን እንዲህ ስክሪንሾት እያደረኩ ወስደዋለሁ ማለት ነው። ዲያግራም ለምሳሌ ዲያግራም ምናምን ካለ ዲያግራሙንም አስረዳኝ ትሉታላችሁ። አሁን ይሄ በግራና በቀኝ የተጻፈው በጣም ጥቅጥቅ ያለ ነው። ከዚህ ውስጥ ቶፒኮችን አውጥቶ መረዳት ኢስ ቬሪ ቻሌንጂንግ ነው እና ጠይቄዋለሁ። እናንተ ይሄንን ስክሪንሾት እስቲ ሴሌክትድ አይሆንም። አይ ዶንት ኖ ዋይ ስክሪንሾት ማድረግ ነው ሞባይል ከሆነ አይ ዶንት ኖ። ያው ሁሉም ስላልሆነ ችግር የለውም። ይሄ ባዮሎጂ እኔ ያወረድኩት ሜቢ ያኔ ብቻ ሊሆን ይችላል። ግን ሴሌክትድ የሚሆን ከሆነ ሴሌክት ብታደርጉት አሪፍ ነው። ኢሜጅ ሎድ እስኪያደርግ ራሱ ስለሚያቆያችሁ እንደ ኔትወርካችሁ ነው የሚወሰነው። ግን ይሄንን ሁሉንም ስክሪንሾት እያደረጋችሁ ልካችሁ መረዳት ትችላላችሁ። በሞባይልም ዘሴም ቲንግ ነው የምታደርጉት። በሞባይልም ምንድነው የምታደርጉት? መጀመሪያ እንደነገርኳችሁ በቃ ምንም የሚለየው ነገር የለም። ይሄን እንትን ብታደርጉት አሪፍ ነው። ዴስክቶፕ ሳይት ላይ ብታደርጉት ከዛ ዙሚን ዙም አውት እያደረጋችሁ ነው እንትን የምትሉት ማለት ነው። እዚህ ጋር ልክ እንደ ፒሲያችሁ መጥቶልኛል። አሁን እንደ ፒሲ መጥቶልኛል ራይት። እዚህ ጋር እናንተም ከወርድ ከደብሊፒኤስ ወይ ደግሞ ከምታነቡበት ፒፒቲ እየሄዳችሁ እንዲህ ሴሌክት እያደረገልኝ አይደለም። ሴሌክት ማይሆን ከሆነ ስክሪንሾት እያደረጋችሁ መላክ ነው እናንተ። ስክሪንሾት ኦኬ፣ ወደ ፋይል ነው የሚወስደኝ። እንግዲህ እንደ ሞባይል እንደ እንትን ኮንትሮል ቪ ምናምን ስለሌለው ከፋይል ውስጥ ነው አፕሎድ የምታደርጉለት ማለት ነው።
አፕሎድ ታደርጉለት አላችሁ። ልክ አሁን የላኩትን ፕሮምፕት መጀመሪያ ተጽፉለት አላችሁ። ዘን እዚህ ጋር ያመጣላችኋል ማለት ነው። ወደ እናንተ ሂስትሪ እዚህ ጋር ነው የሚቀመጥላችሁ ሁሉም አይነት ሂስትሪዎች። ስለዚህ ምንድነው በዚህ ወይ ማጥናት ትችላላችሁ። ለማጥናት በዚህ ወይ ነው የምታጠኑት። ፓርት 2 ላይ ደግሞ እንዴት ነው ጥያቄ የምትጠይቁት? አሁን ከሰጠነው ለምሳሌ ከሰጠን ውስጥ ለምሳሌ እቺ ስፔሲፊክ ፓርቷ አልገባችም እና እንዴት ነው መጠየቅ ያለብኝ? እቺን ስፔሲፊክ ፓርት ታች ነው መጠየቅ ያለብኝ ወይስ እንዴት ነው መጠየቅ ያለብኝ? እሱን ኔክስት ቪዲዮ ስለረዘመኛው በኔክስት ፓርት 2 ቪዲዮ አሳያችኋለሁ። ቀጣዩን ቪዲዮ እዩት።